ምን አይነት ፍቅር ነው? ከለታት አንድ ቀን ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ከአቡ በክር ረዲየላሁ ዐንሁ ጋር ተቀምጠው ሳለ አንድ ነገር ታውሶት ማንባት ጀመረ። የሚከተለውንም ተናገረ። በአቡ በክር ረዲየላሁ ዐንሁ ሕይወት ውስጥ ያለች አንዲት ሌሊት ብትኖረኝ ብዬ ሁሌም እመኛለሁ። አንዲት ሌሊት፣ አዎ ያቺ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር የተሰደዱባት ያቺ ሌሊት። በዚያች ምሽት አቡበክር ከረሱል ሰለላሁ ዐለይሂ ወሰለም ፊት ራመድ ይሉ ነበር። ከዚያም ከረሱል ኋላም ይመጡና ከኋላ ይከተሉ ነበር። ደግሞ መልሰው ከረሱል ጎን በቀኝ በኩል መራመድ ይጀምራሉ። አፍታም ሳይቆዩ በግራቸው በኩል እየተከተሉ ይጓዛሉ። ሁለቱ ብቻ ናቸው በቦታው ያሉት። በአቡበክር ሁኔታ ግራ የተጋቡት ረሱል ሰለላሁ ዐለይሂ ወሰለም አቡበክር ሆይ ምን እያደረግክ ነው ሲሉ ጠየቁ። አቡበክርም የአላህ ነቢይ ሆይ እኛን የሚከተሉ የቁረይሽ ሰላዮች ከፊታችን ይሆኑ እንዴ ብዬ አስባለሁ። እናም ከርሶ ፊት እሄዳለሁ። ድንገት ደግሞ ከኋላ አንድ አደጋ እንዳይደርስቦት ሰጋና እከላከሎት ዘንድ ከኋላው እከተላለሁ። መልሼም እርሶ ላይ አደጋ የሚጥሉ የተለያዩ ሰዎች ይኖራሉ ብዬ በማሰብ አንዴ ከግራው መልሼ ደግሞ ከቀኝ እራመዳለሁ። የአላህ ነቢይ ሆይ ምን ማድረግ እንዳለብኝ አላውቅም አላቸው። ከተወሰነ ጉዞ በኋላ በአንድ ዋሻ ውስጥ ተደበቁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከጉዞ የተነሳ ሰውነታቸው ዝሏል፣ ድክምክም ብለዋል። እናም ራሳቸውን በአቡበክር ታፋ ላይ አድርገው ጋደም አሉ። ምንኛ ያማረ ወዳጅነትን የሚገልጽ አጋጣሚ ነው። ረሱል ሰለላሁ ዐለይሂ ወሰለም በአቡበክር ታፋ ላይ ራሳቸውን እንዳሳረፉ እንቅልፍ ይዟቸው ሄደ። በዋሻው ግድግዳ ላይ የተለያዩ ሽንቁሮች ነበሩና የነብዩ ባልደረባ አቡበክር ልብሳቸውን ቀዳደው ቀዳዳዎቹን ለመድፈን ሞከሩ። የተቻላቸውንም ጣሩ። ግና ያልተደፈኑ የተወሰኑ ቀዳዳዎች ቀርተው ነበር። ከቆይታ በኋላ ካልተደፈኑት ቀዳዳዎች የሚወጡትን ጊንጦችና እባቦች ለመከላከል አቡበክር በእጃቸውና በእግራቸው ደፈኑት። ጊንጦቹ አቡበክርን መንደፍና መንከስ ጀመሩ። ይሆነው ሳለ አቡበክር ምንም አይነት እንቅስቃሴ አላደረጉም። ምክንያቱም ነብዩን አለይሂ ሰላቱ ወሰላም ከእንቅልፍ መቀስቀስ አልፈለጉም ነበርና። ነብዩ ሰለላሁ ዐለይሂ ወሰለምን አንድ ነገር ከጥልቅ እንቅልፋቸው ቀሰቀሳቸው። ስቃይና ህመማቸውን በውስጣቸው ከያዙት አቡበክር ረዲየላሁ ዐንሁ የሚፈሱት እነዚያ የህመም የእንባ ዘለላዎች ረሱል ሰለላሁ ዐለይሂ ወሰለም ፊት ላይ አርፏልና። ረሱልም ነቁ አሉም፣ አቡበክር ምንድነው የማየው? አቡበክርም የአላህ ነቢይ ሆይ የኔ ህይወት ለርሱ ነው በማለት መለሰ። አላህ ለዚህም ነው ዑመር ይህችን የአቡበክር ሌሊት የተመኙት። እንዲህም አሉ፣ ምን ነው ያሳለፍኩት ሙሉ ህይወቴ ቀርቶ በዚህች በአቡበክር አንድ ሌሊት መቀየር ብችል ኖሮ እቀይራት ነበር። አጂብ! ምንኛ ያማረ ወዳጅ፣ ምንኛ ያማረ ፍቅር ነው። እኛም እንላለን፣ እርግጥ ነው ለነብዩ ሰለላሁ ዐለይሂ ወሰለም ፍቅር ስንል በእባብና በጊንጥ አልተነደፍን ይሆናል።
ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፍቅር ስንል ደረታችንን ለጦርና ለጥይት አልሰጠን ይሆናል። ግና በዛሬ ዘመን የነብዩ ሰለላሁ ዐለይሂ ወሰለም ስም በመጥፎ ሲነሳ፣ ባልሰሩበት ሲታሙ፣ ስማቸው ተነስቶ ሲብጠለጠል ምን ያህሎቻችንን የሚከነክነን? ምን ያህሎቻችን ሲሆን ደማችን የሚፈላው? አላህ የረሱልን ፍቅር ሰለላሁ ዐለይሂ ወሰለም በልባችን ላይ ይምላልን። አሚን።